ኢትዮጵያ በምስሉ ላይ የሚታየው አይነት አዲስ ሀገራዊ ካርታና አስተዳደራዊ ክልሎች የሚኖራ ሲሆን 2 ብሔራዊ ቋንቋዎች፣ 5 የፌዴራል የሥራ ቋንቋዎችና 3 ክልላዊ የሥራ ቋንቋዎች እንደሚኖራትም ጥናቱ ያሳያል። የክልሎቹ አወቃቀር የአካባቢው ማህበረሰብ ቋንቋ፣ ባህል፣ ታሪክ፣ የህዝብ ቁጥር፣ የኢኮኖሚ መስተጋብር፣ የመሬት አቀማመጥና ሌሎች ጉዳዮችን ከግምት ውስጥ ያስገባ እንደሆነ ይጠቁማል። የጥናቱን ውጤት በተመለከተ በመንግስት በኩል እስካሁን የተሰጠ ምላሽ ባይኖርም ሪፖርቱ የደረሳቸው አብዛኛው የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት ግን በአዎንታዊነት ተቀብለውታል ተብሏል። የተወሰኑ ማሻሻያዎች ተደርገው ለተግባራዊነቱ ተከታታይ ህዝባዊ ምክክርና ድርድር እንደሚያስፈልግም ተገልጿል። የጥናት ቡድኑ አባል አክለውም ይህ አዲስ መዋቅር የእውነተኛ ያልተማከለ ህብረ ብሔራዊ ፌዴራሊዝም ወይም ዲሴንትራላይዝድ መልቲናሽናል ፌዴራሊዝም ተግባራዊ መገለጫ እንደሚሆንና ሀገሪቱ ለምትገኝበት ምስቅልቅል ፖለቲካዊና ኢኮኖሚያዊ ሁኔታዎችም ወሳኝ መፍትሄ ሊሆን እንደሚችል ያላቸውን ተስፋ ገልጸዋል። በዚህ አዲስ የክልል መዋቅር የክልሎች ብዛት ከነበረበት 9 ወደ 20 አድጓል። እንዲሁም አማርኛና ኦሮምኛ ቋንቋዎች ብሔራዊ ቋንቋ እንደሚሆኑ ታውቋል። 5 ቋንቋዎች ደግሞ የሥራ ቋንቋ ሆነው ተመርጠዋል። የሥራ ቋንቋና ብሔራዊ ቋንቋ ልዩነት ያላቸው ሲሆን ብሔራዊ ቋንቋ በኢትዮጵያ ውስጥ የሚኖሩ ህዝቦች ሁሉም በትምህርት መልክ እንዲሰጣቸው ይደረጋል። የሥራ ቋንቋ ደግሞ የዚያን ቋንቋ ተናጋሪ በፍርድ ቤትና በሌሎችም አካባቢዎች እንዲገለገልበት የሚያደርግ ህግ ነው። የፌዴራል መንግስት የሥራ ቋንቋ አማርኛ፣ ኦሮምኛ፣ ሶማሊኛ፣ አፋርኛና ትግርኛ ሆነው ተመርጠዋል። የክልል መንግስታት የሥራ ቋንቋ በክልሉ ምክር ቤት የሚወሰን 3 የሥራ ቋንቋዎች የሚኖሩት ይሆናል ተብሏል። ኢትዮጵያ አዲስ አበባን ጨምሮ 3 የኢኮኖሚና የፖለቲካ ዋና ከተሞች እንደሚኖራትም ጥናቱ ይጠቁማል። ምናልባትም ይህ አወቃቀር አዲስ አበባ የኔ ናት ከሚሏት ቡድኖች ሊያላቅቃት እንደሚችልም ተስፋ ተጥሎበታል። የክልል መንግስታትም በክልሉ ምክር ቤት የሚጸድቅና እንደ አስፈላጊነቱ በየ5 ዓመቱ ሊቀያየር የሚችል የኢኮኖሚና የፖለቲካ ዋና ከተማ ይኖራቸዋል ተብሏል። አንዳንዶች ይህ መረጃ በመንግስት እስካልተረጋገጠ ድረስ ማመን አይገባም ብለዋል። ጋዜጠኛ ጌታቸው ሽፈራው የወሰንና ማንነት ኮሚሽን ያወጣው ነው ተብሎ የሚዘዋወረው ይህ የክልል መዋቅር እውነት ስለመሆኑ ያጠራጥራል ብሏል። አንዳንድ የኮሚሽኑ ሰራተኞችም ስለ ጉዳዩ እንደማያውቁ ተናግረዋል ተብሏል። ሌሎች ደግሞ ካርታው በከፍተኛ ጥናት የተዘጋጀ ነው፣ ለኢትዮጵያም የሚበጅ ይመስላል እያሉ ነው። ወደ ሁለተኛው መረጃችን ስንወስዳችሁ የድርድሩን ጉዳይ ያበቃ መሆኑ ተረጋገጠ። መንግስት ዛሬ በጉዳዩ ላይ ማረጋገጫ የሰጠ ሲሆን ከህወሓት ጋር የሚደረግ ድርድር የለም ብሏል።